ለብዙ ነገር ጠቅማለሁ። አፉ በሉኝ። ፋፊ ቆይ ባለ ከላይ ያለውን ሰውዬ ታኩር ከላይ ያለውን ሰውዬ ታውቀዋል? አሁን የመጣው ሀጅ ላይ ነው የተነሳው ፎቶ። ጦሳ ባላህያው አቤት አቤት አይደለም አንቺ እንደው እኔ እኮ አይደለም መርሳ አፋልገኝ ብለውት እኮ ነው። መርሳ አፋልገኝ ብለውት ትንሹ እንዴት ነህ አባት? ብቅ አለ አህያ በመገኘቱ በህይወቱም ደስ ብሎናል። ተወኛኑን አዙሮ የሰደበ እንትን አረ ወላሂ ቁርአኑን ይኸው እንግዲህ ሮመዳን ነው እንዲሁ ወላሂ ነው እውነት ነው። እናቴ እንኳን አሽሙጥጫ አታውቁም እንደኛኑ እኮ ነው አህያ ያለን አለች። ወላሂ ኧረ አይባልም እንዲሁ እንዴት እንዲሁ ሰው ጋር እንዴት ይገናኛል? እንዲሁ አህያ እንዲሁ ወላሂ ቁርአኑን ነው የምልሽ። እንግዲህ ሮመዳን ነው። እስኪ የቀረው ቁርአን ይግደበል እስኪ ኩንስንስ ልበል ሙክታር መጣ እያልኩሽ አይደለም እንዴ? እሺ እንደዚህ ብለን አይደለም። እስኪ ኩንስንስ ልበል ኩንስንስ ያው ፎናርጉኝ እንዴ ብሎ ይማል ቪዲዮ ከፍቶ እንዴ ብሎ ይማል እስሚ ኧረ ተይ አይባልም። አንቺ የኔ ወላሂ እኮ አንቺ ከባድ ነው። ጦሳን ታውቀዋለህ? አወራለሁ። አይ ታኩሬ ደህና ነህ? ደህና ነኝ። እንዴት ነህ? ደህና ነኝ። እንዲያው ጣውላ ቤት እኮ ደስ የምሰራ ነበር እናንተ ቤት በዛው በእናንተ ሰፈር ዱሮ ነው ባይሆን ታያዘየረንም ነበር። ወንድምዋ ጦሳ የተባልኩት እኮ እዛ ተራራው ስር ነው የተወለድኩት። የእናቴ ሀገር እዛ ነው። ማሻአላ ወላሂ የዶሮ ቤት የአዲስ አበባ ልጆች የሚፈልጉም ካለ የደሴም ልጆች እየሰራሁ ነው። ዞሮ እያከፋፈልኩ ነው። በዛቻ የሚሰራው ያው የጎረቤት ነው። ታኮርዋ የኔ አይደለም እኮ የሆነ ታኩር ሰምታለህ? ያ ቪዲዮ ፕሮሞሽን ነው አሉ እኮ ተከፍሎታል። አይገርም? እስኪ ወላሂ በል የሆነ ሰዓት ላይ ፕሮሞሽን እንደዚህ ይሰራለሁ ምናምን ብለው ማለት ነው። ጦሳ አይቻልም። ስማ ሙክታር ወገቡን ሲበለው አህየውን የሚያክለት ብለዋል። ጎን ለጎን በቤተሰብ አንድ ቀን ሞፍር አስፈጭቼበት አላውቅም። ራሱ አስፈጭቼበት አላውቅም። አንተ እንዴት እሱ ነው የሚፈጨው? አይደለም አስፈጭቼበት አላውቅም ማለት አዳሱ እሱ ይፈጫል ቤት። ኧረ ፋፊ ምን ላድርግ አይደለ እንትን ኧረ አይደለ እንትን ነው እኮ ወፍጮ ቤት ተሳላ ተሸክሙ አይደለም ታኩሬ አህያውን የሳቀልጥ ይነሳሳል። ኧረ ሙክታር እናስገባው ግን ሰው አህያ ይወዳል ወላሂ። ጦሳ እንትን በእንትን በሽንታው እየነዳህ ወጥተሃል የሚባለው ነገር ነው። አንተ የጁንታ ጊዜ አህያን እንደ ቀልድ አትየው። አህያ ያለው ሰው ብንፈልግ የምንጠብሰው አተን ውሃ የሚያቃዳን ታኩር ያን ጊዜ ቦስ ነበር የሚሉት ያን ጊዜ ጦሳ ግን ደስ ይላል። የኩሪ ላጭውት ነው ያለብኝ ይመቸኝ ሀገር መሳቂያ አድርጎኛል ወላሂ። ጦሳ ስማ ጦሳ እንትን እናንተ ሀገር አሁን 9 ናችሁ አዱለኛ የምትባሉት ጠቅላላ ሁላችሁ? አዎ ትክክል ነሽ። እስኪ ስለዛ ነገር ንገረን። ማን ነው ስማቸው? የት ናቸው ሰዎቹስ? ኧረ በባህር ሄደዋል እኮ ቆይተዋል። ከሄዱ አልመጡም እስካሁን። አሁን ታዲያ አንተ ብቻህን እንዴት ነው ዱለኝነቱን የተቋቋምከው? ማለት አሁን ይሄ ሁሉ ጫና የለውም ማለት እንዴት ተወጣኸው? እስኪ አጥር አድርገህ ንገረን። በአንድ ባር የለም ማለት የእኛ ሀገር ሰዎች ስለሚያውቁኝ በቃ ምንም ማድረግ አይቻልም። ምን ነኝ የቀረሁት 8ቱ ሄደዋል።
9 ነበርን እና ያው ስለሚያውቁኝ እኮ ነው የኛ ሀገር ያው ስለሚያውቁኝ ምንም የሚነኩኝ ነገር የለም። አሁን ፕሮሞሽን ምናምን ጀምራል እንዴ? ምካቴ ዘር ስለሆነ ምንም ማድረግ አይቻልም። አስቸጋሪ ነው። ፕሮሞሽን ጀምራል እንዴ? ኧረ የለም መቼ ጭራሽ እንዴት ጣውላ ቤት ነው የምውለው። መቼ ሰው ጋር እኮ አልገናኝም። አንተን በአህያዋ ጉዳይ ቢዚ ሆኖ ነው። አሁን ግን ፍሪ ነው። ፕሮሞሽን ምናምን ካለ መስራት ይችላል። እሺ ወደ እሱ ማንጣለን። ተገኘች አይደል እንዴ? አሁን ጋልበን ስንት ነው? ቆይ ጦሳ እኔ እንዲያው ወላሂ አህያ እዛ ብቻ አላውቅም። እኔ ሲጀመር አንተ ሞተረኛ ነኝ እኮ አንቺ ብራዘር። አንድ እኮ ናቸው። ዘመን እኮ አህያዋን እኮ ትንሽ ነገር ጨምረው እኮ ነው አሁን ወደ ሞተርነት። ያ እኮ የፈረንጅ ሴራ እኮ ነው እንዴ! የሆነ ነገር እኮ አድርገው ይሄኛው ሲል ይሄኛው ድር አለ። በቃ ምንም ልዩነት የለውም። አህያና ሞተር ዘሴም ሽት እሷኬ አሁን አንተ ሁለቱም አሉ። ቆይ በአህያና በሞተር መካከል ያለውን ልዩነት ንገረን እስኪ። አረ እንዲሁ አደራውን እንዲያገናኘኝ አህያ ይበቃኛል። ያንንም አህያ እንዲሁ አጋጣሚ ነው አንተ ሀቤት የሞተር ነው ያለኝ። እኔ አህያ ጋርም አላወዳደርም። አኩር በዚህ ጉዳይ ላይ የራስህን ነገር አህያ ፈሱ ብቻ አንተ የበሽታ አይደለም። አሁን ዛብጠህ ታዲያ ለበስባልቱ ምን አድርገህ በስፓልቱ አሁን ዛብጠህ መሄድ ትችላለህ። በጣም ከባድ ዛብጠህ ጋልበን ነው መሰለኝ። ጋልበህ ማለት ነው። መጋለብ ነው ለካ የሚባለው። አህያውን ሰውን የሚገልበዋል እንዴ? እንጨት ምናምን አይደል የሚጫነው እኮ። እንዴት ታዲያ ሞተር ጋር ይገናኛል ነው እንጂ የምልህ እኮ። የቱ አሁን ለምሳሌ የማይጋለብ የለም። አሁን ሞተሩ ናፍታ ይበላል፣ ለምሳሌ ነዳጅ ይበላል። አህያው ደግሞ ተፈጥሯዊ ነገር ሳር ምናምን። አህያም እኮ ታዲያ ሰርዶ ፉርሽካ ይበላል እኮ። ለምሳሌ 5 ኪሎ ናፍታ ካለቀበት ይቆማል፣ አህያው ግን ይሄዳል። ገብቶሃል? ያ ነገር እንዴት ይታያል? ፍጥነት የለውም። አሁን ምሳሌ እንዴት ብሎ ይሄዳል? አሁን ሆለል ድረስ ብለህ መንዳት አረጋ አይወዳደርም ጭራሽ። ሳይክልም ጋር አይወዳደርም። ምን ትላለህ በዚህ ጉዳይ? ኧረ ዋናው መገኘቱ ነው አይደል? እሱ ነው ዋናው። ሰውዬው አሁን እየመረቀኝ ነው ወላሂ። ምን እያለ ባለ አህያው ነው? እንኳን ጉልበቴን ያገኘህልኝ አለኝ። ግን የእውነት ጠፍቶ ነበር እንዴ ነው ወይስ ለጨዋታ ብለህ ነው ቪዲዮ የሰራው? ኧረ ወላሂ ምንም እንዲያው ሳላስበው ነው የሰራሁት። ወላሂ ነው የምልህ። እንግዲህ በረመዳን ወላሂ እያልኩኝ አይደል። እስኪ አንድ ጊዜ በልልን። ያን ጊዜ ስልበል ግን አይልም። ትክክለኛ አንተ ለመሆኑ ያ ቪዲዮ እስኪ አንድ ጊዜ በልልን። ወላሂ የአህያ መንጃ ነው እንዴ ማለት ቪዲዮ ይህንን ያልኩትን ነው የምለው። እኛም ለሌላ ጊዜ ለፕሮሞሽንም ድምፅህን አንድ ጊዜ እንስማው። በመርሳ አካባቢ የመርሳ ከተማ ነዋሪዎች በሙሉ እንዲሁም አካባቢ የምትገኙ ሰዎች አንድ ጥቁር አህያ እጠር ያለ አህያ ጠቆር ያለ ነው ጠፍቶ ነው እና ቀኝ ጆሮ ቆረጥ ያለ ነው የተጠጋብህ ካለና ወዲህ በለን ወይም ኮሜንት ጻፉልኝ ምናምን ብዬ እንትን ያልኩት። ኢነርጂው ግን እንደዚህ አይደለም። ኢነርጂው ያነ ስሜታዊ ሁኜ ነው ወላሂ ነው የምልህ። አካባቢው የምትገኙ ነው ያለው እኮ በመርሳ ከተማ የምትገኙ እንዲሁም አካባቢው ያላችሁ ምን ያልኩት። የመርሳሊ ነሽ እንደገና አንቺ እህቴ ወይ መርሳሊ ነሽ ወይ ነሽ? እኔ ቆባሁኝ ቆየ ተወልዲያ ረፋፊተው አውር ነው ያለሽ ውሃ ይሆነሽ። አሁን ደሴ መጥቼ ነው አንድ ቀን እንደኛ ግብቼ ደሴ መጥቼ ቆየ ሀዲያጎ ነበርኩኝ። ድምፅሽ አሁን ገና በትክክለኛው በሀገርሽ ቋንቋ አሁን አወቅኩሽ። ሀራም የአባቴ ሀገር ነው ወይ? ሀራ ታስረሽ ታውቂያለሽ አታውቂም? እኔ የመጀመሪያ ባሌን አናቱን ብዬ ገብቼ ወጥቼ ነው። አንቺ ቀድሞ ታረጊያለሽ። ፈቢት ጀልሽ
እንደ አህያ አንድ ጆሮውን ቆርጬዋለሁ። ትርዲ እነ ጥቁር አህያ ይሳምሽ አቦ ምን እላለሁ ታዲያ? አሚን አሚን እናትዋ አሚን። ታሽጠን ቆየ አለ የወልዲያ ሰው። ታዲዋ ታሽጠን ቆየ። ማን የሸጠሽ? አመራሩ ሽጦና ቆየ። ከእኛ ሀገር ብኮኝ አንቺ ማለት ነው። ስሚ ከእኛ ሀገር ብኮኝ እስከ 6 ሰዓት ትታሰሪያለሽ። ሀላሊቱ ዘት 6 ነው ቀኑ። ከቀኑ ነው እንጂ 6 ሰዓት ላይ ከለቀቁኝ ታዲያ ለዱዓ ሰዓት ጥሩ ነው። አዎ ያ እንትን ነው ሰርቪስ። አሁን በየሳምንቱ ሰርቪስ ትደረጊያለሽ። ስታይ መኪና መስላለሁ እንደ ሰርቪስ የምደረገውን 104 ኪሎ ህዝብ እኔ ምን ጦሳ ደሴ አትመጣም እንዴ? ደሴ ነው እንዲ ያላችሁት? ቁስሚዋ በአላ ፋጡማ ሲሉ ፋጡማ ጉልመስየው ነው እንደ ሰርቪስ ትደረጊያለሽ የሚለው። እንትን ነው አሁን ደሴ ማስታወቂያ ካለ ፈልጉም። አንተዬ ሌላ ማስታወቂያ እስቲ ቆይ ለቄራ እነግርልሃለሁ። አህያ ምናምን የሌላ አህያ ነው። አቤት አፈር እንደበዛበት ጤፍ። ቆይ ማበጠር አንቺንስ? አዎ ሌላ ስራ አበጥራለሁ ስትል እንዳላበጥር አገር የመልሱኝ እንዲያትል ቆየ። እኔ ጋር እኮ አንድ ቀን ብታድሪ ጠዋት በ2 ዙር ነው ራስሽን አስረሽ የምትነሽው። ኧረ እንደው ችግር የለውም ነበር። ይሄን ወሬ ለኢድ እናወራዋለን። አራው እረስቸው ነው ወላሂ አይባልም። አቦ አራንቺ አሳሳሽ በለኝና በል እንጂ ወጉስ ተመችቶኛል። ጥሩ ነው። ለኢድ እንገናኝ በሁለተኛው ቀን 6 ወር ማልጠብቅ በአካል ማን እንደሚያሸንፍ እናያለን። አንተም መርሳ መልሱ ነገር የመልሱ ነው የማያስብልህ። ኧረ አንቺ የበሉለኝነትም በሁሉም እኮ ኦሪጂናል ነኝ እኔ።